እኔ ፑቲን አይደለሁም ኒውክለሩ ይተኮሳል ኪም ጆንግ ኡን 100 ሺህ የሰሜን ኮሪያ ጦር ወደ አውሮፓ እየተመመ ነው። አንዳንድ አገሮች አሉ ነፃው ነው ዋጋ ሲከፍሉ የሚኖሩ አንዳንድ ህዝቦች አሉ ስለ አገራቸው ሲሉ ሁሉም ሞተው እስኪያልቁ የማይመለሱ አንዳንድ መሪዎች አሉ ደፋሮች በሞት መሃል ህዝባቸውን ይዘው የሚወጡ አንዳንድ ጀግኖች አሉ በክፉ ዘመን ውስጥ ታሪካቸውን በቀለም ጽፈው የሚያልፉ ልክ እንደ ፑቲን አይነት ልክ እንደ ሚኒሊክ አይነት ልክ እንደ ፓትሪክ ሉሙምባ አይነት ልክ እንደ ቶማስ ሳንካራ አይነት አሉ ታሪክ ሰርተው የሚያልፉ መሪ በጎም ሆነ መጥፎ የአገሩን ክብር የህዝቡን ደህንነት ካስከበረ ጀግና ነው። ኪም ጆንግ ኡን እንዲህ አሉ። ሩሲያ ሞኝ ነች። ኒውክሌር መሳሪያ እስካሁን አለመጠቀሟ ያስገርመኛል። እኛ እንዲህ አይነት ቀልድ አናውቅም። ከምዕራባውያን ጋር ውጊያ የጀመረንለት በ24 ሰዓት ውስጥ ኒውክሌርን ተኩሳለን። ኪም ጆንግ ኡን ይህንን ያሉት ከሳምንት በፊት ነው። ሀብታሞች እስካሉ ድረስ ድሆች፣ ኃይለኞች እስካሉ ድረስ ደካሞች አይጠፉም። ኃይለኛ ሲኖር ኃይለኛውን የሚመክት እብሪተኛ አይጠፋም። ለምን የሚል የሚጋፈጥ ኃይለኛውን የሚያዋርድ አንድ የማይፈራ አይጠፋም።